What comes next is really insane. Enjoy the videos while subscribing. በዩቲዩብ ላይ ስቶቭ ዘ ሆቦ በመባል የሚታወቀው ጄምስ ስቶቪ ከአሜሪካ በጣም አደገኛ ወጎች አንዱን ወደ ስነ ጥበብ ቅርስ የለወጠ ተጓዥ ፊልም ሰሪ እና ታሪክ ሰሪ ነበር። በዩቲዩብ ቻናሉ ሆቤስቶቭ ተመልካቾችን ከዲፕሬሽን ዘመን ፎቶግራፎች፣ ክፍት ሐዲዶች፣ የብረት እና የንፋስ ድምፅ ብዙ ሰዎች ብቻ ወደሚያውቁት ዓለም ጋብዟል። እና በሰዓት 40 ማይል የሚያልፈው ሀገር እንግዳ የሆነ ምት መረጋጋት ካለፉት ተሳፋሪዎች በተለየ ስቶቪ ከአንድ ነገር እየሮጠ አልነበረም። ትርጉሙን እያሳደደ በፊልም ሰሪ ዓይንና በሙዚቀኛ ጆሮ እየመዘገበ ነበር። እያንዳንዱ ቪዲዮ በራሱ የፒያኖ ቅንብር ነጥብ ተመዝግቧል። ይህም ለጉዞው ጊዜ የማይሽረው ከፊል ዘጋቢ ፊልም፣ ከፊል ቅልጥፍና የሚሰማውን ድምፅ ሰጥቷል። የእሱ ትረካ ደረቅ እና ያልተቸኮለ በቀልድ የተቀረጸ ሲሆን፣ ይህም ገቢ ለማግኘት በቂ ግርግርን ይይዛል። ሰዎችን የሳበው አደጋ ወይም አመፅ ሳይሆን አመለካከት ነው። ሐዲዶቹ እንደገና ሕያው እንዲሆኑ አደረገ። በፓሲፊክ ሰሜን ምዕራብ ተወልዶ ያደገው ስቶቪ ሁልጊዜ ወደ ብቸኝነት እና እንቅስቃሴ መገናኛ ይሳባል። ለእሱ ባቡር መዝለል ማምለጫ እና አገላለጽ ነበር። ከጊዜ ወደ ጊዜ በታጠረ ዓለም ውስጥ የነጻነት ሐሳብን መልሶ ለማግኘት የሚያስችል መንገድ የእሱ ቪዲዮዎች አሜሪካን ከተረሱ ይደምቁበታል። በዋዮሚንግ ውስጥ የሚንከባለሉ እህሎች፣ በሉዊዚያና ረግረጋማ ቦታዎች ላይ የሚቆራረጡ የቦክስ መኪናዎች፣ ማለቂያ የሌላቸው የዝገት ጓሮዎች እና ጥቂት ቱሪስቶች ወደ ከተማዎች የሚዘረጋ ግራፊቲ። የእሱ አስተያየት ግጥሞችን ከፕራግማቲዝም ጋር ቀላቅሎታል። የትኞቹ መኪኖች እንደሚጋልቡ፣ የትኛውን ማስወገድ እንዳለባቸው እና እንዴት በማይታይ ሁኔታ እንደሚቆዩ በማብራራት ከላይ ያለው ዓለም ከስር ነፈ። ነገር ግን እርስዎ እንደሚጠብቁት ሐዲዶቹ ፈጽሞ ይቅር አይሉም። በእያንዳንዱ የሰላም ጊዜ ክፍት አየር ጀንበር ስትጠልቅ ላይ የተሰነጠቀው ቢራ በኢንች እና ሰከንድ ከሚለካ አደጋ ጋር ሚዛናዊ ነበር። ስቶቪ ብዙ ጊዜ ስለ አደጋዎቹ የተሳሳተ መሰላል በመያዝ ላይን በመሳሳት ወይም ከጥቂት መጠጦች በኋላ መያዣውን በማጣት ተናግሯል። በከፍተኛ ፍጥነት ለመውረድ ወይም ለማውረድ እየሞከረ አንድ ጊዜ የሚያገኝ ቦታ ነዋል። አንድ ጊዜ ናፈቀህ እና ያነው ችሮታውን ያውቅ ነበር። በቀላሉ ተቀብሏቸዋል። ኖቬምበር 8 2017 እነዚያ አደጋዎች በእሱ ላይ ደርሰዋል። በባልቲሞር አቅራቢያ ባቡር እየዘለለ ሳለ ስቶቪ የባቡር ድልድይ እያቋረጠ ሳለ አሳዛኝ ክስተት ደረሰ። መለያዎች ይለያሉ። አንዳንዶች ድልድዩ ላይ በሚመጣው ባቡር ተይዞ እንደወደቀ ይናገራሉ። ሌሎች ደግሞ ቦርሳው በሚያልፈው አምትራክ ላይ ተይዞ ከእግሩ በኃይል እንደጎተተው ይናገራሉ። ምክንያቱ ምንም ይሁን ምን ውጤቱ ተመሳሳይ ነበር። ይህም ገዳይ አደጋ የበይነ መረብ በጣም ያልተለመዱ ታሪኮችን ሕይወት ያቆመ። ገና 33 ዓመቱ ነበር። የእሱ ሞት ዜና ቀስ በቀስ ተሰራጭቷል፣ ነገር ግን በጥልቅ ተመታ። አድናቂዎች በመስመር ላይ ተሰበሰቡ። ከዩቲዩብ ይልቅ ለሕዝብ ጀግና እንደ ውዳሴ የሚነበቡ ምስጋናዎችን ትተዋል። ጥበቡን፣ ዓይኑን፣ ለድርሰት ቀልዱን እና ለትክክለኛነቱ ያለውን ግትር ቁርጠኝነት አስታውሰዋል። እሱ የሚወደውን ነገር በማድረግ ሞተ። አንድ ደጋፊ ጽፏል። ለዓለም የባቡር ፊልም ሥራ ጥበቡን አመጣ። ለብዙዎች ያ በትክክል ጠቅለል አድርጎታል። ለአንዳንዶች ስቶቪ ደፋር ነበር፣ ለሌሎች የእንቅስቃሴ ገጣሚ። የእሱ ቪዲዮዎች በግድየለሽነት ላይ አልነበሩም።
ስቶርም ዴባኦ የ22 ዓመቱ የዩቲዩብ ተጫዋች ከቤልጂየም ነበር። የቤት ውጭ ጀብዶዎቹን በሰርቶ በማጋራት የሚታወቀው ስቶርም አውትዶርሳ በቪዲዮዎቹ አማካኝነት ለተፈጥሮ ያለውን ፍቅር አሰራጭቷል እና ምንም ሳይናገር ተመልካቾችን ለመሳብ እና የልምዱ አካል እንዲሰማቸው ለማድረግ በምድረ በዳ ድምጾች ላይ ብቻ ይተማመናል። አውሎ ነፋስ ቪዲዮዎችን በነሐሴ 2024 መስቀል ጀመረ። ከ19 ዓመቱ ጀምሮ በብቸኝነት ካምፕ ነበርና በስዊድን ሙሉ በሙሉ ብቻውን ከ6.0 ኪሎ ሜትር በላይ የተጓዘበትን ጨምሮ አስደናቂ የእግር ጉዞዎችን በማድረግ በጓደኞች እና በቤተሰብ ዘንድ ታዋቂ ነበር። አውሎ ነፋስ በዱር ውስጥ ለመትረፍ ምን እያደረገ እንዳለ ያውቅ ነበር ማለት ምንም ችግር የለውም። ነገር ግን ሁላችንም እንደምናውቀው ተፈጥሮ ሊተነበይ የማይችል ሊሆን ይችላል እና በጣም ልምድ ያላቸው ጀብዶዎች እንኳን ራሳቸውን ችግር ውስጥ ሊገቡ ይችላሉ። በሚያሳዝን ሁኔታ ኦክቶበር 29 2024 በስቶርም ዴባኦ ላይ የደረሰው ያ ነው። አውሎ ነፋስ ለዩቲዩብ ቻናሉ ሌላ ቪዲዮ እየቀረጸ ነበር። በዚህ ጊዜ በበረዶው የላፕላንድ ስዊድን ምድረ በዳ ውስጥ ተጓዘ። በተለይም በጆክሞክ ትንሽ ከተማ አቅራቢያ ባለው ጥቅጥቅ ያሉ ጫካዎች ውስጥ አካባቢው በአስደናቂ የበረዶ መልክዓ ምድሮች እና በሰሜናዊ መብራቶች በተደጋጋሚ በማሳየት ይታወቃል። አውሎ ነፋስ መኪናውን ከሳይቶ ኤልቪስ ብራውን ድልድይ በፊት አቁሞ የቀረውን ጉዞ በእግር ቀጠለ። ከሰኔ መጀመሪያ ጀምሮ በስዊድን አቋርጦ ይጓዝ ነበር እና ይህ ወደ ቤት ከመሄዱ አንድ ቀን በፊት የመጨረሻ ማረፊያው እንዲሆን ታስቦ ነበር። ግን ጥቅምት 29 በአሳዛኝ ሁኔታ የጉዞው የመጨረሻ ቀን ይሆናል። ሌሊቱ መውደቅ ሲጀምር አውሎ ነፋስ ካምፕ ለማቋቋም እና ሌሊት ለማረፍ ወሰነ። ቀዝቃዛ ንፋስ በክልሉ ውስጥ ዘልቆ ስለገባ ቅዝቃዜውን ለመከላከል ጊዜያዊ መከለያ እንዲሆን በንኑ እንደ አለመታደል ሆኖ ማዕበሉን ሊገጥመው ላለው ነገር ምንም ሊያዘጋጅ አልቻለም። ድንኳኑን ካዘጋጀ ከጥቂት ሰዓታት በኋላ በጆክሞክ ዙሪያ ያለው ቦታ በከባድ አውሎ ንፋስ ተመታ። የንፋስ ፍጥነት በሰዓት እስከ 120 ኪሎ ሜትር ይደርሳል። ከዚህም በተጨማሪ በረዶው በካንካ አካባቢ በፍጥነት መከመር ጀመረ። ድንኳኑን በሰዓቱ በጥልቀት እና በጥልቀት መቅበር ይባስ ብሎ የሙቀት መጠኑ ከ6 ዲግሪ ሴልሺየስ በታች ወድቋል እና በኃይለኛው የንፋስ ቅዝቃዜ ወደ አሉታዊ 18 ዲግሪ ሴልሺየስ ተጠግቶ ተሰማው። አውሎ ነፋሱ በዚያን ጊዜ ሁኔታው ከቁጥጥር ውጪ እየሆነ መጣ እና ከዚህ በፊት ከሞከረው ከማንኛውም ነገር የተለየ ነበር። አውሎ ነፋሱ ምን ያህል መጥፎ እየሆነ እንደመጣ ስለተገነዘበ የቅርብ ጓደኛውንና አያቱን ጨምሮ የሚወዷቸውን ሰዎች አገኘ። እኩለ ሌሊት አካባቢ ጓደኛው አውሎ ነፋሱ ከዛሬ ማታ እየባሰ ይሄዳል ሲል የአውሎ ነፋስ ድንኳን በኃይለኛው ንፋስ ሲቀደድ የሚያሳይ ቀዝቃዛ ቪዲዮ ደረሰው። ኢየሱስ ክርስቶስ አያቱን ደውሎ እንዲያረጋጋላት እዚህ በጣም በረዶ ነው ግን አትጨነቁ ተርፋለሁ ታውቃላችሁ። ነገር ግን ከጥቂት ሰዓታት በኋላ ከጠዋቱ 2 ሰዓት አካባቢ አውሎ ንፋስ የድንገተኛ ጊዜ አገልግሎቶችን አነጋግሮ ብዙ ጉዳቶችን ሪፖርት አድርጓል። አፍንጫው የተሰበረ እና አፋጣኝ እርዳታ እንዲደረግለት ተማጽኗል። በሚያሳዝን ሁኔታ ኃይለኛ ንፋስ እና ነጭነት ሁኔታዎች አዳኞች በጊዜ ውስጥ ሊደርሱበት አልቻሉም። አውሎ ነፋሱ ሲቀዘቅዝ